አላውቅም። ይሄ አይነ ስውር የሚያነቡበት አይነ ስውሮች ሲያነቡ እንዴት ነው? ተው አረሙ ታካራን ምናምን እየለዩ ነው በሻካራ። እኔ እንዲሁም የነሳን ማንበብ ጀምሬ ነበረ። ደስ ይላል ብሬል ማንበብ። አሁን ኢቫንን ሄደሽ እንዲህ ብዳብሻት ፊቷ አርት ነው። ብዙ ግጥም አለው ይሄ ቡግሩን ምናምን እንዲህ አሁን እኔ ኢቫንን ብተች እኔም ኢቫንን ብተች እሷ እኔም ብትተች ዝንጀሮ የራሷ ቂጥ አይታያትም የሚለውን ነገር ታውቃለህ? በእውነት እንደዚህ አይነት ሙድ ነው። ስለመልክ አስተዋሪ ያለው አፍሷን ግን እሷም ስለመልክ ማውራት አትችልም፣ እኔም አልችልም። ዝንጀሮ የራሷ ቂጥ አይታያትም። አንቺ አራኪ አንቺ ፋ ያልሽ እኮ ነሽ በእውነት እንዴ! አንቺ ስለ ቅርጽ ማውራት አትችይም። አንቺ ስለ ቅርጽ ስለ ጥርስ ማውራት አትችይም። ተይዞ ነው 2 ዓመት ተይዞ ነው የገባው ወደ ውስጥ። ስለ ብዙ ነገር ማውራት አትችይም። አንቺ ቢሆንስ ሰራ ነው ግን ሆረር ፊልም ነው የምትሰራው አሉ። አንተ በ600,000 ፎሎወርስ 800 ላይክስ ክሬዚ እኮ ታውቃለህ? ስንት ነው ላይኳ? 800 600 1000 ኢማጂን 690,000 ፎሎወርስ ኖሮ። አዎ አየ ኢቫን መልክሽ ክፋቱ ኢቫን የምር ነው የምልሽ። ይሄ በረንዳ ላይ የተደፋ አተላ ነው የምትመስዩ። አንቺ ሰው ልትንቂ አትችይም ኢቫን። አንቺ ተሽለሽ ስትገኝ እንደዚህ ኩርኩድ ያሉ ጫማዎች ደርድረሽ አንቺ ሰው ልትተቺ አትችይም። እኔ እኮ የሚገርምኝ እሱን ጫማ እኮ ነው ደግሞ ብዙ ጫማ አለኝ ትላለች። አትችልም ነው አትችይም። ያሉ ጫማዎች ራሱ ከነሱ ጫማዎች ይሻላሉ እኮ። እንዲህ ሆነ ወንበር ላይ ቁጭ ብላ ባይዘው ኢቫን አልሳካ ብሏት ቲክቶክ ዘፈን አውጥታ ነበር። እግዚአብሔርን ቤተሰቦች ላሰማ የኢትዮጲስ ድምፅ ህይወቴ ሙሉ አርገኸዋል አንተ ህይወቴ እንዳንተ አይነት ሰው ይገኛል። እንደው ልጁን እኔ እወደዋለሁ። ልጁ ምስኪን ነው መቤቴ። ምንም ምስኪን የለም። እግዚአብሔር አስቡት ኢቫን እንዲህ በጥጥ ወጥፋው ራሱ ሰዶ የሚገባ ድምጽ ይዛ ትተቸናለች። ደፋር እንትን ነው ማህበር ቤት ነው የምትኖረው። እዛ ቤት ውስጥ ያሉት ራሱ አልሰሙትም ዘፈን። እንዲህ ከፊዮና ጋር በምን ተጣሉ መሰለ? ፊዮና ንኩሩ ቻሌንጅ ስሪልኝ ትላታለች። እንዴ ይሄ ዘፈን አይደለም ትላታለች። ፊዮና ጠመደቻት። አው ብላኝ ነበረ ፊዮናም። አረ ኢቫን እኮ እግዚአብሔርን እኛ እንደ ማህበረሰብ ዝቅ ያለ ማህበረሰብ ስለምንኖር ነው እንጂ ከሰው መቀላቀል የለባትም። ፈረንጅ ሀገር ቢሆን ዝንጀሮና ብሎ ያጠኗት ነበር። የምሬን ነው የምላችሁ። ከሷም ብሶ ደግሞ ስለ መልክ ስታወራ ነው የሚያስቀኝ። እኔ በጣም እንትና ዝንጀሮ የራሷ ቂጥ አይታ እኔ ስለ መልክሽ ልተችሽ አልችልም። እሺ እኔም ያው ነኝ ብዬ ላስብ ስለሌላ ስነ ስርዓት ምንም ይቀር ስነ ስርዓቴ ይበልጥሻል ኢቫን። አትርሺ ስነ ስርዓቴ እውነት አይ ስነ ስርዓቱም ተው ግን ማስሚንማ ኢቫን አሁን ኢቫን በእውነት ስለመልክ ኢቫን አሁን እኔን በመልክ ትሰድብኛለሽ? እኔ ኢቫን በእውነት እኔ አሁን ኢቫን ባንቺ አሁን ካንቺ ጋር በመልክ ተወዳድሬ የምሰደብ ሰው ነኝ? መሆን ያስጠላል የሚባል ልጅ ነኝ? ወሬ ያስጠላል፣ መልኬ ግን ያስጠላል። የምሬን ነው የምልሽ ኢቫን። እንዲህ እንቅልፍ ሸለብ አድርጎሽ ወስዶሽ ማታ ቤትሽ መጥቼ እንዲህ ብልሽ ነጭ ልብስ አድርጌ ቅዱስ ሚካኤል መጣ ብለሽ ሰግጂልኝ ነበር። መልአክ መጣ ብለሽ ንስሐ ልግባት ይኛለሽ ነጭ ልብስ አድርጌ እንዲህ ብልልሽ። ካንቺ አንፃር እኔ በጣም መልአክ ነኝ። ደግሞ የሆነ እንዳደገኛ እንትን ምናምን ይዛ ትመጣለች። አንቺም እኮ ይሄ ነሽ ማሬ፣ አንቺም እኮ ይሄ ነሽ። እንዳደገኛ የሆነ የኤሊያንስ የሚመስል ነገር አምጥታ ኪዲ ምናምን እያለች ትተቸኛለች። ኤክስኪውዝ ሚ ዊ አር ዘ ሴም ማሬ፣ ዊ አር ዘ ሴም። ልዩነታችን እኔ ባህሌን አከብራለሁ፣ ህብረተሰብ አከብራለሁ፣ ስነ ስርዓት ያለኝ ልጅ። ለመፈመት እንደዚህ አይነት አጉል ነገር አለ እንትን አይደለም። ቁጭ ብዬ ባወራ የምታይ ልጅ ነኝ። በ600,000 100 ላይክ የለኝም እኔ። አንቺ መልክ ባይኖርሽ ራሱ እንዴ አንተ ኤቭሪ አዋርድ ላይ እንደዚህ አይደል እንዴ አንቺ የምትለብሽው? እንደዚህ ፓስቲ ቤት እልፍ እያለን ይሄ ጮርናቄ ስንገዛ የነበሩት ጨሌዎች እኔ ተዋልሞን ይሄን አለባበሷን ይሄ ፓስቲ ቤት ልንገዛ ጨሌውን እልፍ ብለን የምንገባው
እኮ ባለፈው እኮ ስለነበረው እኮ እሱ እኮ ጁስ ቤት ላይ ምናምን ያሉት እንደዚህ ጋረድ አድርገን የምንገባቸው ነገሮች የለም። አይ እንትን ዘፈኑን የዘፈነው የራቁት ፎቶ ይዛበት ነው አሉ ልጁ። አንቺ ስለ መልክ ልትተንተ ካልቪን ክላይንን ምን ፓንት ብለሽ ፓንቷ ሁሉ ጌሄልን ክላይን ምናምን አይቼዋለሁ እሱ እንደዚህ አይነት ልብስ የምታረጊ ልጅ አንቺ ሰው ልትተች። ኧረ እንትን ኔቨር ኤቨር ምንድን ነበረ እኔና የተሻታል ቪዲዮ ላይ ኖሚኔት አልተደረክም ለማለት ኖሚኔሽን አልተደረክም ኖ ሜንሽን። ከዛን ደግሞ ምን አለች? ቢዝነስ ማኔጅመንት ነው ምንድነው ተመርቅ ያለው። የት ነው የተመረቅሽው? ያስመረቀሽ ትምህርት ቤት መዘጋት አለበት። ለመጠራት ምንም ነገር አያስፈልግ። ኖርማል ጌመሮች እንኳን እየተጠሩ ነው ያሉት። እንኳን የማይታወቁ እንኳን እየተጠሩ ነው ያሉት። መልከልከል እንዳትረሽ። ሰው ቢያምጽብሽ ትከለከያለሽ። ባይዘው እንደዚህ አይነት ልብስ ለብሰሽ አንቺ እና ሰራዊት ፍቅሬ በተሰበሰቡበት እንደዚህ አይነት ልብስ ለብሰሽ ደግሞ ተወሪያለሽ እንዴ? ኔክስት አይጠሯትም። እግዚአብሔር እና ቤቴን ከበር ነው የምትመለሰው። እንደዚህ አይነት ብለብስ ኔክስት አይጠሯትም። ሰው ቢያምጽብሽ ልክ አሁን የሱራ ለምን አልተሸለበም ብሎ ሰው እንትን ድምጹን እንዳሰማ ሁሉ ለምን እንደዚህ አይነት አለባበስ ይቀርባል ይባል ትከለከያለሽ መግባት። አንቺ ስለሰው አንተ አትገባም ትከለከላለህ ልትይ አትቺ። በር ላይ አትገቢም ተብላ ነበር አሉ እኮ አልገባችም ወደ ውስጥ ለምናን የገባችሁ አሉ። የምር ከውስጥ ሰው ነው የተነገረኝ። በእውነት አዝገዋት አትገቢም ተብላ አዝገዋት ነበረ። ከዛን ነው በጣም ለምና። እኔ ግን አብራችሁ የተቀመጣችሁ ሰዎች ብብቱ አልገማችሁም? እንደዛ ክፍት አድርገው እኔ በመልክ አትተች። በቃ መርሳት የሌለብሽ እኔም አንቺን በመልክ ልተች። ሁለታችንም ፉንጋ ነን። በቃ ይሄን እንትን አትበይ። ስነ ስርዓት ይበቃሻል። በመልክ አትተች። ዝንጀሮ የራሷ ቂጣ ይታያት። እሷ መላጣ ሆነ በሌላ መላጣ ትስቃለች። ዊ አር ደ ሴም ጫላ ማሪ። አንቺ በመልክ ልትተች አትችይም። የኔ ጥርስ በተፈጥሮ ነው ቀጥ ያለው። በአደገኛ አጥር ተይዞ አይደለም ቀጥ ያለው። ሁለታችንም ብጉራም ሁለታችንም እንትን እጥረቷ ኤክስኪውዝ ሚ አጭር ሆኜ በእኔ እታት ነኝ። ዝም ብዬ ከንትን ገዝቼ የምደረድራቸው ጫማዎች አይደሉም እዚህ ጋር የሚቀመጡት የኔ ጫማ እንዴ ደፋር ዴቫዬ ነው ችግር የለም። በእውነት ፉንጋነን በሚለው እናት ሁለታችንም ፉንጋን በመልክ ልትተች አትችይም እንዴ? እናት ልጋለ መጀመሪያ ኔክስት እዛው መጋረጃሽን ለብሰሽ ይከፈለሽ ይሄን ስቶሪ አይቷል። የትኛው ደሜ እንዴት እንደፈላ አልገባችሁም? እሷ በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ነው፣ የኔም ጥያቄ ነው። በመሰረታዊ ነገሩ ምንድናቸው? እነዚህ ነገሮች ምንድናቸው? እንዴት ይህንስ ቅርጽ ሊይዙ ቻሉ? የሰው ፊት፣ የሰውና የፈረስ። በመላው ዓለም ስለነዚህ ነገሮች እንዴ ይደብራል። እኔ ምንም በመልክ ተይዋን ፎካከር ስነ ስርዓት ይበልጥሻል። ስነ ስርዓት አዋርድ ቢኖር ቲክቶክ ላይ በስነ ስርዓት እበለዋለሁ። በሰው ማንም ይመሰክራል ቲክቶክ ላይ። አንቺ እናት የሚሳደቡ ብለሽ ልትናገሪኝ አትችይም። በ600,000 200,000 ኖረኝ ካንቺ በላይ ላይኮች አሉኝ ምንም ሳልባልግ። ቆይ መልሰውልሻል። ደህና አድርገው ነው የመለሱልሽ። ባይዘዊ እንትን እኮ ምንድን ነበር ምልልሽ ነበረ። እሷ ኢቫን እኮ ታዋቂ የሆነችው እኮ ልብስ ለብሳ አይደል የተቀዳደደ ምናምን የቡርክክ ያለ። አዎ ግን ታያት እውቅና እንስጣት። ግን ጋይስ የቻላችሁ ሰዎች ከዚህ በፊትም ፎሎ እርግጠኛ ነኝ ድሮ ፎሎ ያደረጓት የእሷ ስልካቸው ጠፍቶ ወይ ሌላ አካውንት ከፍተው ምናምን ነው እንጂ ማንም ሰው አሁን ቲክቶክ አክቲቭ የሆነ ዩዘር ቢያነሳ አሁን አክቲቭ የሆነ ዩዘር አሁን ትዊተር ላይ ተጀምሯል፣ ኤክስ ላይ ማለት ነው። አሁን ኤክስ ላይ ጀስቲን ቢበር ራሱ ወደ 3 ሚሊዮን ነው 4 ሚሊዮን ፎሎወር አጥቷል። አክቲቭ ያልሆነ ዩዘር እያስወጣ አውቶማቲካሊ ማለት ነው፣ ኤክስ ትዊተር ማለት ነው። ቲክቶክ ላይም አክቲቭ ያልሆነ ዩዘር ቢያስወጣ እርግጠኛ ነኝ እሷ ይሄ ይለፍ ይሄ ጫጫታ ይለፍ አንፎሎ ትደረጋለች፣ ትመለሳለች። እንዴ ሞል ላይ እኮ አላሳይ ካንተ በ600 አንቺ እንደዚህ ሆነሽ እኔ እንደዚህ ሆኜ ላይኬን ከማስነሳ ቢቀርብኝስ? እስቲ ኢማጂን አንተ በ600,000 2,000 ላይክ ሲኖርክ
በእንትን 800 ላይክ ሲኖርክ ያ 800 አንቺ ለሚዘሽ በፍምስምናም ሆነ በምን ልትወሪ አትችይ። ከማንም ትችት ደግሞ የኔና የሞን ትችት ሊያምሽ የቻለው የሆነ ነገር ቢኖርብሽ ነው። እኔና እሱ ላይ የሆነ ያሹ ቂም ቢኖርብሽ ነው። ሁሉም ሰው ነው የተቸሽ፣ ሁሉም ሰው ነው የተናገረሽ። ልትናገሪን አትችይም ነበር። እውነት ስለሆነ ነው ያመመሽ። አንቺ እኮ አስቆምሽኝ እኮ እንዲሁም ያን እመቤቴን አዎ ትክክል ታውራ እያልሽ ነበር። እንዲሁም ደግሞ እውነት ባይሆን ሞን ታውቃለህ፣ አንድ ነገር ስትናገር ኮሜንት ላይ ሰው ይቃረን ነበር። የተቃረነክ ሰው አለ ኮሜንቱን አይተህ ከሆነ? እኔ እኮ ኢማም ስንት ደረሰ መሰለሽ? አንደኛው 100 ምናምን ሺህ ላይክ ደረሰ፣ አንደኛው 80 ምናምን ሺህ። ደግሞ እኮ ሰድባንላ ሁላ የተሰደብንበት ሪካርድ ላይ ሁላ ሰው ለኔ ነው የተከራከረው። ይሄ እንኳን አይገባሽም አንቺ። ምን አይነት ልጅ ነሽ? አላውቅም። አንቺ ኢቫን እኮ ቡሩንዲ ጠንቋይ እኮ ነው ይመስለው። ግን ፎሎ የምታደርጓት ሰዎች ፎሎአችሁን አልፉ። እውነት ሰው ቢያድምብሽ አንቺ ሰውን አዋርድ ላይ መሄድ አንተ አልተጠራህም የምትይው እሱ ቢያድምብሽ እሱ ቢያሳድምብሽ ትከለከያለሽ። ልኮልኛል እኮ በቴሌግራም ነው ይላል እናት። ከፈለኩ ደግሞ ቴሌግራምን ባለ ብሩ አለኝ እኮ 2000 ብር ነው ምናምን እኮ ነው ቪአይፒ መግባችን ነበር። ሞን እንዳያወራ በተከላከልኩላት ሞንን ባስቀየስኩላት ምናምን ወጣ ተሰርበኛለች ጋይስ። ከዛ ነው መልካችንን ሲያስታየው አንድ ነን ሁለታችንን። አራንዳ ደግሞ እኔም ፉንጋ ከሷ ጋር ለምንድን ነው ራስሽ ልትታረብ ትሞክራለች? ከሷ ጋር ራስሽ ለምን ተወዳድራለሽ? እኔ አሁን 1.2 ሚሊዮን ታይቷል። አንደኛው 1.1 ሚሊዮን ታይቷል። ይሄኛው 1.2 ሚሊዮን ታይቷል። ላይኩ ነው ላይኩ 114,000 አለ። ይሄ 80 ነው ለለ የሆነች ልጅ እንጭቅ የሆነች ልጅ። ቆይ ኧረ ስንት ፎሎወር ያላት እሷ? ቆይ እኔ ፊቷን ሳይ ራሱ ሆረር ፊልም በኢየሱስ እኔ ገርሞኛል። ግን ከዛ ሁሉ ትችት እኔና ሞነ ፍንቅል አርጋ አውጥታ አንቺ የታየሽ እዚህ ላይቭ ላይ ስታወሪ የሳቀልሽን ሰው ነው አይደለ? እዚህ የሳቀልሽ ሰው በኋላ በፊልተር ተስተካክሎ ነው እንግዲህ ይሄ ፊት እግዚአብሔር ያሳያችሁ። በፊልተር ተስተካክሎ የሆነ እንትን አምጥታ ምናምን ኤክስኪውዝ ሚ አንቺ ጥርስሽን በብረት እንዳሳሰርሽው እኔ ወይኔ አፍንጬ የተደፈጠጨ ብዬ ቅርብ ነኝ። ባይዘው አፍንጬን ማሰራት አቅቶኛል በተፈጥሮ የራሴ ስለምኮራ ነው እንጂ ወይኔ ወይ ትቆያላችሁ ወይስ ምንድነው? ራስሽን አሳምነሽዋል። ሁሉም ሰው ለራሱ ቆንጆ ነው። አንቺ አይዶ ነው ሞኒዬ። አሁን ለምሳሌ እኔና ኤልሻሬ ብንጣላ እኔ ቂጣለኝ ብትለኝ ኤልሻሬ የሆነ ትክክል ናት እላለሁ። ገባ? እሷ የተቸችው እንትን ያናዳል። ከዛ ደግሞ ጭራሽ ሴትዮ የተሳደበች ብለሽ ይደብርሻል። ያትስ እንደምትመስል ታውቂያለሽ? ቆይ ላሳይሽ። ከዛ በመጋረጃዋ ነበር አንቆ መርባት። ደግሞ ባልና ሚስት ማን እንደምትመስል ላሳይሽ። ኢዚ ከረስተሽ ነበር እንደውም እያስታወስሽ ሴቲንግ ይሄ ልጅ እያለን የሚያቅፈው አሻንጉሊት እያት እስኪ። ሰማያዊ አላረግም እንጂ እሱ ሱሪው የምር ስለማለት ማውራት የለም እኮ የኢቫን ወሬ ተሰምቶሽ ጭራሽ
ይሄ ሁሉ እንዲህ መነጋገሪያ ሆና ራሱ 1200 ሰው አሁን የሆነ ጊዜ ማንሲያን አይተሻት ከሆነ ምናምን የምትጨፍረዋል ልጅ ማለት ነው። መነጋገሪያ ሆና በአንዴው ነው በቃ ላይኳ ምናምን ያበደ ነው በቃ እቺ አልፈመችም በቃ እንዴ 30 ሰው አያትም ቱ ቢሆንስ ተመቤቴን ይሄም ወይ ተው ሳምንት ነው ማሪ ይቀንሳል። ሳምንት አንቺ የፈለግሽው ከኛ ጋር ቢፍ ነው። አሁን ወጥተሽ ትመልሻለሽ። እኔ ድግ ያልመልስልሽም ከዚህ በኋላ በቃ ታያት እሷን እርሻት። ጋይስ ታፕታፕ አድርጉ። ምን ላይ ነሽ ግን? ሰሞኑን እኮ ጌም እኮ ቅጥቀጣ እኮ አደገኛ እኮ ነው። አንቺ የመገዳደል ቅጣት መቀጣጣት አቆምሽ። አንቺ አትቀጭም አንቺ